የሊቪ ፋሚሊ ምን አይነት መርዶን የሰማነው በዚህ ምሽት ደግሞ ምን አይነት ቀፋፊ በህይወቴ ሊቨርፑልን ስደግፍ የምፈራው ዜና ይሄን ዜና ነበር። ሞሳላ ኢጂፕሽያን ኪንግ የአፍሪካው ንጉስ በዚህ ዓመት መጨረሻ ሊቨርፑል ይለቃል። ምን አይነት ኬሪየር ጀመው ምን አይነት ጊዜ ነበር በሊቨርፑል ጊዜ ያሳለፈው። ምን አይነት 2 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 2 ካራባው ካፕ፣ 1 ክለብ ወርልድ ካፕ፣ 1 ኤፍኤ ካፕ። ምን አይነት ኬሪየር ጀመው ምን አይነት የእንግሊዝ ንጉስ የፕሪሚየር ሊጉ ንጉስ የሊቨርፑል የመጨረሻ ሌጀንድ ሞሳላ አሁን በጣም ኖርማላይዝ አድርጌ ለማየት እየሞከርኩ ጀስት ትራንስፈር ብቻ ወይ ደግሞ ያን ተጫዋች መልቀቅ ያለ መልቀቅ ምናምን ጉዳይ ብቻ አድርጌ አክሴፕት ያደርገዋለሁ ምናምን፣ ግን ጭንቅላቴ በጣም ፕሮሰስ ባደረገው ቁጥር ማለት ነው የሆነ አይ ዶንት ቲንክ ሶ ላይ መቀበል ነው የምችለው። ሂዝ ዘ ቤስት ክለባችን ይዘን እንቀጥላለን። ሁሉም ለቀቁ፣ እሱ ብቻ ቀርቶ ነበር። በአንድ ወቅት ዓለማችን ላይ አስፈሪ የሚባለው የአጥቂ መስመር እንደዚህ ነበር። አንድ የቀረ ንጉሱ ተጫዋች እሱም ሊለየን ነው። እስቲ ሊቪያ ልጠይቃችሁ፣ መሐመድ ሳላን የሚያክል ተጫዋች፣ ንጉሱን የሚያክል ተጫዋች፣ መሐመድ ሳላን የመሰለ ተጫዋች በሊቨርፑል ቤት ይተካል? ስንቱን የተሸከመን እኛን? ጎሉ፣ አሲስቱ፣ ዋንጫው አላቅም። ሳላ ከሊቨርፑል አንድም ቀን ግን ይለያያል ብዬ አስቤ አላቅም። ከምር ነው መላችሁ። ዘንድሮ ምንም አቋሙ እንደ ድሮ ባይሆንም እውነት ነው መላችሁ። ብቻ እሱ ካለን እኮ ቲማችን ምን ያህል እንደሚፈራ ታውቃላችሁ እኮ። አላቅም ብቻ ዘንድሮ ግን ለኛ ሊቨርፑላውያን ምን አይነት አመት ነው። ነፍሱን ይማረውና ውዱ ልጃችንን ዲያጎ ጆታን ያጣንበት አመት ነበር። የሲዝኑ መጨረሻ ደግሞ ልባችንን እንዲሁም ይሰብር መሐመድ ሳላ ከሊቨርፑል ቤት ሲወጣ አላቅም ሊቪያንስ እውነት አላቅም። በስተመጨረሻም ጀማው ዘ ኢጂፕሽያን ኪንግ ሞሳላ ሊቨርፑልን ይለቃል። በፕሪሚየር ሊጉ ካየናቸው እጅግ ድንቅ ወጥ ተጫዋቾች ውስጥ ግንባር ቀደሙት ከሆኑት ውስጥ የሚሰልፈው ሞሳላ ቀጣይ ሙሉ ለሙሉ ከቡድኑ ጋር እንደሚሰናበትና ይህ ሲዝን የመጨረሻው እንደሆነ ግልጽ አድርጓል። ጀማው እጅግ አሳዛኝ መረጃ ነው። በተለይ ደግሞ ለመላው የእግር ኳስ አፍቃሪዎች፣ ፕሪሚየር ሊግ ተመልካቾች ይሄን ልጅ ማጣት ቀላል አይደለም። ምክንያቱም በየሳምንቱ እጅግ ማጂክ የተሞላባቸው አስደናቂ የሸርፍራፊ ሰከንድ ጎሎችን ሲያስመለክተን የነበረ ድንቅ አፍሪካን ወክሎ ሲሳተፍ የነበረ ተጫዋች ነው። እጅግ በጣም ወዶና ማከብሮ አይነት ተጫዋች ነው። ለማንኛውም ፕሪሚየር ሊጉን ተሰናብቷል። እጅግ በጣም ብዙ የሀዘን መግለጫዎች እንግዲህ ወደ ሊቨርፑል ቤት መጓዝ አለባቸው። በተለይ ደግሞ ከትርፌ ቤት የሀዘን መግለጫ ትልካላችሁ ብዬ እጠብቃለሁ። ምክንያቱም ሳላ ጥሏችሁ ለማንኛውም ጀማው ሞሳላ በጣም በሚያሳዝን ሁኔታ ከዚህ በኋላ ፕሪሚየር ሊጉ ላይ ማንመለከት ይሆናል። ከዚህ ሲዝን በኋላ ማለት ነው። መልካም ሁሉ ይግጠመው በሄደበት። ጀማው ይመቻችሁ። በመጨረሻም ፋብሪዚዮ ሮማኖ የሊቨርፑል ደጋፊዎች ፍጹም መስማት የማይፈልጉትን ዜና ይፋ አድርጎታል ማለት ነው። ያራዳ ልጆች ሳላ ሲዝኑ መጨረሻ ላይ ከሊቨርፑል እንደሚለቅ አስታወቀ ብሎ አሁን ብሬኪንግ ኒውስ ብሎ ለቆታል ማለት ነው። ያራዳ ልጆች በሚገርም ሁኔታ መሐመድ ሳላ የአመቱ መጨረሻ ላይ ብዙ ታምራትን ከሰራበት ክለብ እንደሚለቅ ይፋ አድርጓል ማለት ነው። በዚህ ክለብ ብዙ ነገሮችን አድርጌያለሁ፣ ለደጋፊውም ለክለቡም ትልቅ ክብር አለኝ ሲል ተናግሯል ማለት ነው። መሐመድ ሳላ እንግዲህ ብቻዬን አልጓዝም ሲልም ነው የተናገረው ማለት ነው። ያራዳ ልጆች መሐመድ ሳላ አሁን የፕሪሚየር ሊጉ ሌጀንድ ነው። የአመቱ መጨረሻ ደግሞ ፕሪሚየር ሊጉን ሊለቅ ነው ማለት ነው። ይሄ እንደ ሊቨርፑል ብቻ ሳይሆን እንደ እግር ኳስ ተመልካችም ሳላም በፕሪሚየር ሊግ ምናልባት ላናየው እንችላለን። ያ ደግሞ የሚያሳዝን ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። ብቻውን ተሸክሞ ዋንጫ የሚያስበላ ዘ ኢጂፕሽያን ኪንግ ከእንግሊዝ ፕሪሚየር ሊግ ምርጥ ቀኝ መስመር ተጫዋቾች አንዱ ቢባል ሚያንስበት ለኔ በአገሬም ጠላት ነው፣ በክለብም ጠላት ነው፣ ግን ኳስ ይችላል። ሙሐመድ ሳላ በአመቱ መጨረሻ እንግዲህ ሊለቅ ነው ሊቪን። እንግዲህ እግር ኳስ እንዲህ ነው በቃ። ጨካኝ ስፖርት መላመድ አይቻልም አባቴ። አምና እንግዲህ አይተናል። ብቻውን
አሮጊቷ ዋንጫ አንኪ ብለዋል። በቃ ብቻውን አንድ ሰው ሳይተባበረው ማለት ለቅሱ የጎል አቅርቦት ሲቆም አይተናል እኮ ምን እንደተፈጠረ። ዘንድሮ አንድ የሊቪ መውረድ የሱ እንትን ነው የሱ አቋም መውረድ ነው። እድሜ ልክህን ኳስ አታከብረህም። በቃ ሙሐመድ ሳላ በሄድሽበት ይቅናሽ ብያለሁ። ማሜ ይመችሽ። ሊቪዎች ሳተኩት ይኸው አምልጧቸዋል። ምን እንደሚወጣህ እናያለን እንግዲህ። በሄድሽበት ይቅናሽ። ቢግ ሪስፔክት ብራዳ